ሰላም እንደምን አላችሁ። በዛሬው ትምህርታችን ደግሞ የተለያዩ አገላለጾችን በግዕዝና በአማርኛ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው እናቴ ዳቦ ጋገረች የሚለውን ስንመለከት እመየ ነአተት ወይም ጸለተት ህብስተ ማለት እንችላለን። ነአተ ወይም ጸለተ ማለት ጋገረ ነው። ለሴት ሲሆን ነአተት ወይም ጸለተት ይሆናል ማለት ነው። ቀጥሎ ጓደኛዬ ውሻ ቢመጣበት ፈርቶ ሸሸ የሚለውን ሀሳብ በግዕዝ ስንገልጽ እንዴት ነው? ጓደኛ ቢጽ ተብሎ ነው የሚነገረው። ስለዚህ ጓደኛዬ ስንል ቢጽየ መመተ ለመመጻ ከልብ ሀቤሁ መመተ ማለት ፈርቶ ሸሸ ማለት ነው። ቀጥሎ የምናገኘው አጎቴ በጣም አረጀ የሚለውን ሀሳብ ደግሞ ስንገልጽ አጎት ማለት ዱድ ማለት ነው። ስለዚህ ዱድየ በልየ ጥቀ በልየ ማለት አረጀ ማለት ነው። ቀጣይ የምናገኘው ደግሞ ጎረቤቴ አሟረተ ወይም ጎረቤቴ አሟረተብኝ የሚለውን ሀሳብ ስንገልጽ ጎረቤት ጎር ነው የሚባለው። ስለዚህ ጎርየ ቀረየ ብየ ቀረየ ማለት አሟረተ ነው። እቺ ብየ የምትለዋ ቃል መጨረሻ ላይ ብኝ ብለን እንተረጉማታለን ማለት ነው። ቤቴ በጣም ሸተተ የሚለውን ደግሞ ስናነሳ ቤትየ ርህየ ጥቀ ርህየ ማለት ሸተተ ማለት ነው። ቀጥሎ የምናገኘው ደግሞ እናቴ ገብስ አሰጣች የሚለውን ሀሳብ ስንገልጽ እምየ ሰጠየት ሰገም ሰጠየት ማለት አሰጣች ማለት ነው። ሰገም ማለት ገብስ ማለት ነው። ቀጥሎ ደግሞ የምናገኘው ጓደኞቼ እርስ በእርሳቸው ጓደኞቼ እርስ በእርሳቸው ተማማሉ ይላል። ጓደኞቼ የሚለውን ስንገልጽ አብያጽየ ብለን ነው የምናነሳው። ስለዚህ እርስ በእርሳቸው የሚለው በበይናቲሆሙ ይሆናል። ተማማሉ ማለት ተሰካተዩ ማለት ነው። አብያጽየ ተሰካተዩ በበይናቲሆሙ እንላለን ማለት ነው። ቀጣይ ደግሞ ኢትዮጵያ ለጣሊያን አልተገዛችም የሚለውን ሀሳብ በግዕዝ ስንገልጸው እንዴት ነው የሚሆነው? ኢትዮጵያ ኢተቀነየት እንግዲህ ገዛ ማለት ቀነየ ነው። ስለዚህ አልተገዛችም ሲባል ኢተቀነየት ለኢጣሊያ ይሆናል ማለት ነው። ቀጥሎ የምናገኘው ወንድሜ ከጓደኛው ጋር ተጫወተ የሚለውን ሀሳብ ስንገልጽ ደግሞ ወንድም ያው ነው የሚባለው። ስለዚህ እሁየ ተዋነየ ምስለ ቢጹ ይሆናል ማለት ነው። ተዋነየ ማለት ተጫወተ ማለት ነው። ቀጥሎ ደግሞ የምናገኘው እህቴ በጣም ተደሰተች የሚለውን ሀሳብ ስንገልጽ እህቴ ያው እህቴ ነው የሚሆነው። እህቴ ፈግአት እቺ ግ ጠብቃ ነው የምትነበበው። ጥቀ ይላል ማለት ነው። ጥቀ የሚለው በጣም የሚለውን ለማምጣት ነው። ስለዚህ ፈግአት ጥቀ በጣም ተደሰተች ይላል። ቀጥሎ አባቴ ብሩን በተነ የሚለው አቡየ ዘረወ ለብሩሩ ይሆናል። ሰላም ቆዩ።